ምድር በጥፋት ውሃ ከመዋጣ በፊት እግዚአብሔር ለሰው ልጅ አንድ የመጨረሻ ማስጠንቀቂያ እንደሰጠ ያቆኖራል። በዛን ዘመን ሰዎች የ100 ዓመታት እድሜ ነበራቸው። እውነት እስከማይመስል ድረስ እህሎች በበርካታ ይበቅሉ ነበር። ዘመኑ በራሱ የወርቃማ ጊዜ ነበር። ቢሆንም ግን በዛ ተድላ ኑሮ ላይ ነገሮች መለወጥ ይጀምራሉ። ቡድን ያላቸው መላእክት ካሉበት ሰማያዊ ስፍራ ለቀው ወደ ምድር ወርደዋል። የሰው ልጆች ሴቶች ሚስቶቻቸው አድርገው ወሰዱ። በዛ ከተፈጥሮ ስርዓት ውጪ በሆነ ግንኙነት መሰረት ታላላቅ ግዙፍ ትውልዶች ይወለዳሉ። እህሉን ያበላሻሉ፣ አካባቢያቸውን ያወድማሉ፣ ጸብን የየዕለት መዝናኛ ተግባራቸው አድርገዋል። በዛውም የሰው ልጅም ወደ ጨለማ ህይወት ይገባል። የተከለከሉትን ባዕድ አምልኮና ጦሮችን በመቅረጽ እርስ በርስ መገዳደል ይጀምራሉ። ምድር በእነሱ ኃጢአት ትበከላለች። በዚህ ሁሉ ፈታኝ ጊዜ አንድ ሰው ብቻ በእግዚአብሔር መዝገብ ስሙ ይጻፋል፣ ሄኖክ። አካሄዱን ከእግዚአብሔር ጋር ስላደረገ ወደ ሰማይ ይወሰድና መልእክት ይዞ ተመልሶ ወደ ምድር ይመጣል። ህዝቡን ሁሉ ማስጠንቀቅ ይጀምራል። ግዙፍ ሰዎች ይጠፋሉ፣ ባዕድ አምላኪዎች ይቀጸፋሉ። እናም ታላቅ የጥፋት ውሃ ይህችን የተበላሸችውን ምድር ያነጻታል። ቢሆንም ግን አብዛኞቹ ሰዎች እንዲሁ ጫሂና ያልተረጋጋ ሰው አድርገው ይወስዱታል። መብላትና መጠጣት፣ መነገድ፣ ከተሞችን መገንባት ይቀጥላሉ። ስልጣንን እያሳደዱ ቆይተው ከዕለታት በአንድ ቀን ሰማይ ይከፈታል። ዝናብ እንደ ፍርድ ይዘንባል። የምድር አለቶች ይሰነጠቁና በውሃ ይጥለቀለቃሉ። ቀጥሎም ሁሉንም የሰው ልጅ የጥፋት ውሃ ያጠፋቸዋል። በስተመጨረሻም ኖህና ቤተሰቦቹ ተርፈዋል፣ ምክንያቱም መታዘዝን መርጠዋልና። በኖህ መርከብ በሰላም ተጠብቀዋል። ዳግመኛ እግዚአብሔር አዲስ ጅማሪ ሊሆንላችሁ ነው እስኪላቸው ድረስ ይጠብቁታል። እናም ታዲያ እግዚአብሔር ዛሬ መጥቶ ቢያስጠነቅቃችሁ እንዳልሰማችሁ ሆናችሁ ትቀጥላላችሁ ወይንስ ኖህ እንዳደረገው በተመሳሳይ መንገድ ነገሮች ሰላም ቢመስሉም እንኳን ከእግዚአብሔር ጋር አካሄዳችሁን ታደርጋላችሁ? መልሳችሁን ኮሜንት ላይ ጻፉ። እናም ማጣት ለማትፈልጉት ለአንድ ሰው ይሄንን ቪዲዮ አጋሩ።